እስኪ አንድ ሰው ያለ ንፋስ ነገሬን ይሰራዋል ይበል። ያለ ንፋስ ነገሬን ይሰራዋል። ያለ ወጀብ ነገሬን ይሰራዋል። ያለ ወጀብ ነገሬን ይሰራዋል። ተከፈተ ተከፈተ። ድንገት የሚወጡ ሰዎች ምቀኞች ሳይሆኑ ደጋኞች ሳይሆኑ ሟርተኞች ሳይሆኑ ድንገት የሚወጡ ሰዎች ድንገት የሚወጡ ባለራዕዮች፣ ድንገት የሚወጡ ነጋዴዎች፣ ድንገት የሚወጡ ባለስልጣን፣ ድንገት የሚወጣ የሆነ ሰው አለ። እስኪ ሰው ድንገት ወጣ ተከፍቷልና ድንገት ወጣ ይበላል። አጎታክስ ሳያቅ ድንገት መውጣት፣ የሰፈር ሰው ሳያቅ ድንገት መውጣት፣ ወዳጅ ጓደኛ ሳያቅ ድንገት መውጣት፣ የእኛ ጡረተኛ ነው ያሉ ሳያውቁ ድንገት መውጣት፣ እኔ ነግራለሁ ድንገት መውጣት። እስኪ አንድ ሰው ወጣ ይበላል። ከበሽታ ውስጥ መውጣት ሆነ፣ ከጭንቀት ውስጥ መውጣት ሆነ፣ እንቅልፍ ከማጣት ውስጥ መውጣት ሆነ፣ ከፍርሃት ውስጥ መውጣት ሆነ፣ ከድካም ውስጥ መውጣት ሆነ። አንድ ሰው መውጣት ሆነ ልይበ ድገሙና በሉ፣ ድገሙና በሉ። አሜን። እንድትሞችበት ከታቀደ በሽታ መውጣት ሆነ። እንድትሞቱበት ከታቀደላችሁ በሽታ እግዚአብሔር ድንገት ማምለጥ አደረገ። ከሚያጨነግፈው ሰፈር ድንገት መውጣት ሆነ። አሜን ነው ወይ? ከጭንገፋ መንደር ድንገት መውጣት ሆነ። ከኪሳራ መንደር መውጣት ሆነ። አጠገብ ያለው ሰው ሰላም በለውና እንኳን ደስ አለህ ድንገት መውጣት ሆነ። ከዛ ችግር መውጣት ሆነ። ከዛ ጭንቀት መውጣት ሆነ። እንኳን ደስ አለህ በለው። እንኳን ደስ አለህ በለው። መውጣ ድንገት መውጣት ሆነ። ወደዛ አትመለስም። መውጣት ሆነ። ወደ ክብር በለው፣ ወደ ከፍታ፣ ወደ ሹመት፣ ወደ በረከት፣ ወደ ሰፊ እርሻ፣ ወደ ቅባት፣ ወደ ሹመት፣ ወደ ባለጠግነት፣ ወደ ሳቅ፣ ወደ ትርፋማነት መውጣት ሆነ። መውጣት ሆነ። ሰባት ሰዎች ተጨመረባቸው። ሌላ ተጨመረ ለሰባት ሰዎች። የእውነቴን ነው ብላቸው 17 ላይ ጠላት መቃብር ያዘጋጀላቸው፣ ጠላት ጉድጓድ የቆፈረላቸው 17 ላይ እግዚአብሔር እንዲያለ በዚሁ በ17 በክብር አወጣቸዋለሁ፣ ወደ ክብር አወጣቸዋለሁ፣ አስቀጥላቸዋለሁ። ተብሎ በጠላት መንደር ተጠብቀዋል። ግን ጠላት እንደዚህ ይሰማል። ተባረኩ። የሉም እኮ አመለጡ። ብርቱካን ሲበላ ታውቃለህ? ብርቱካን ሲበላ ታውቃለህ? እና ከላዩ ያለው ሽፋን አይባልም። እንደዚህ ፈልቅቄ ያወጣሃል። አሜን። የእውነቴን ነው የምነግርህ። ሁኔታ ሽባ አድርጎ ጠላት ሽባ አድርጎ ሊያስቀር ሁኔታ ቢያበዛ እግዚአብሔር ግን እንዲህ አለ፣ እኔ ፈልቅቄ ያወጣሃል። አሜን። እኔ ፈልቅቄ ያወጣሃል። አሜን። እስኪ አንድ ሰው መውጣት ሆነልህ ይበል። መውጣት ሆነልህ። መውጣት ሆነልህ። መውጣት ሆነልህ። እኔ አላውቅም። እንደገና እንደዚያ ያንተን ነገር የያዘ ብርቱ እጅ ነገርህን ይለቃል። አሜን። ከክፉ እጅ እግዚአብሔር ነገርህን ያወጣል። አሜን። አሜን። እንዲህ በሉት፣
ለአንተ መውጣት ሆነልህ ማለት ነው። በረከትህ ከክፉ እጅ ወጣ ማለት ነው። አትደክምም ማለት ነው። አሜን። ኢየሱስ አታልቅሽ። አሜን። 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 የእውነት ለቅሶሽ በተጠበቀበት ወራት ሳቂ ነው። አሜን። ቤትሽን እንቅ አድርጎ የያዘ እባብ ታረደ። አሜን። የቤትሽን በረከት ያንቺን ነገር እንቅ አድርጎ የያዘ እባብ ታረደ። አሜን። እግዚአብሔር አምላክ ለቅሶ ከለከለች። አሜን። በኢየሱስ ስም ተባረክ። ነገር ይለምልም። በኢየሱስ ስም በጠላት ፊት መጨመር ይሆን። የዳዊት ቤት እየበረታ ሄደ ይላል። እግዚአብሔር ነገርህን ያበርታ፣ ልብህን ያበርታ፣ ጉልበትህን ያበርታ፣ እምነትህን ያበርታ፣ የእጅህን ስራ ያበርታ፣ በረከትህን ያበርታ። በናዝሬቱ በኢየሱስ ክርስቶስ ስም እግዚአብሔር ከጠላት እጅ ነጥቆ ይስጥ። አሜን። ከኋላው የሚያሻግር ኃይል አሜን፣ አሜን። የሚያሻግር ቅባት በዚህ ሰው ላይ አሁን በኃይል ማሃታ ካፋሪያ መንፈሱ ላይ ሲታተማል። የእውነት በኃይል መሻገር ሆነ። አሜን። ሆነ በኢየሱስ ተፈጸመ። አሜን። እግዚአብሔር እንደ ቀላል አሜን። አሜን። ሆነ አላውቅም። እንደ ቀላል አደርገዋለሁ። አሜን። ከብዶሽ አይደለም፣ ተጨንቀሽ አይደለም። እንደ ቀላል አሜን። አሜን፣ አሜን። አሜን። እንደ ቀላል ነገራችሁ ይሰራ። አሜን። ከባድ የተባለው ነገር እንደ ቀላል ይፈጸም። አሜን። እንደ ቀላል የእናንተ ነገር ይሰራ። አሜን። እስኪ አንድ ሰው እንደ ቀላል ነገር ይሰራል። እንደ ቀላል ነገር ይሰራ። አሁን ይሄ ምልክቱ በደንብ እንዲገባሽ አልከበደሽ ማለት እንደ ቀላል ነገርሽ አሜን። እንደ ቀላል ሳታቂ አሜን። በቃ ይሄ ኖርማል እኮ ምንም ለውጥ አልተፈጠረም። ምንም ችግር ግርግር አልተፈጠረም። ምንም ትግል አልተፈጠረም። በቃ ሽፍት ነው ያደረግሽው። የተጋፋሽም የለም፣ የተከራከርሽም የለም፣ የገፋሽም የለም። በቃ ቀላል አሜን። ቀላል አይደለ? እግዚአብሔር እንደዚህ እንደ ቀላል አሜን። እንደ ቀላል አሜን። እስኪ አንድ ሰው ያለ ንፋስ ነገሬን ይሰራዋል ይበል። ያለ ንፋስ ነገሬን ይሰራል። ያለ ወጀብ ነገሬን ይሰራዋል። ያለ ወጀብ ነገሬን ይሰራል። በአንዳንድ ሰዎች ጉዳይ ሆን ተብሎ ንፋስ ይጠበቃል፣ ወጀብ ይጠበቃል። እግዚአብሔር ደግሞ አውቆ ያለ ንፋስ ይሰራል። ያለ ወጀብ ወጀቡ ይነሳል ሲባል ጸጥ፣ ንፋስ ይነሳል ሲባል ጸጥ። አቻካቴ እኔ አላውቅም፣ የእውነቴን ነው። ንፋሱን ወጀቡን ጸጥ አድርጌልሽ እንደ ቀላል ነገርሽን እሰራለሁ። አሜን። እንደ ቀላል አሜን። ሲያንስ እንደ ቀላል እንደ ቀላል ለምን እንደ ቀላል ኢየሱስ ጌታ አሜን። ልታጭ ተማሪ